ከዚህ ቪዲዮ ላይ ሌላ ድምፅ ከቪዲዮ ጋር ሊሄድ የሚችል ባክግራውንድ ሳውንድ ወይም ደግሞ ከኮፒራይት ነፃ የሆነ ባክግራውንድ ድምፅ ማስገባት ስለፈለግን እሱን አስገባን። አሁን ሌላ ምን ማስገባት አለብን የሚለውን ስናይ ደግሞ እዚህ ጋር ክሊክ እናድርግና ቴክስት አለ። አሁን እዚህ ጋር አድ ቴክስት ይላል። ወይም እዚህ ጋር ብንፈልግ እዚህ ጋር ክሊክ ማድረግ እንችላለን። ወይም ደግሞ እዚህ ጋር ቴክስት ሚላል። ይሄን ቴክስት እንግዲህ ርዕሳችን ያው በሞባይላችን ብቻ እንዴት አድርገን ቪዲዮ ኤዲቲንግ እናደርጋለን አሪፍ የሆነ ለዩቲዩብ ሊሆን ይችላል፣ ለቲክቶክ ሊሆን ይችላል፣ ለኢንስታግራም ሊሆን ይችላል፣ ለፌስቡክ ሊሆን ይችላል፣ ወይም ሌላም ለትልልቅ ነገሮች ሁሉ እንዴት አድርገን መስራት እንችላለን ነው እንግዲህ ርዕሳችን እየሰራን ያለ ነው። ያን መሰረት በማድረግ ነው እና ከዛ እዚህ ላይ አሁን ቴክስት እዚህ ጋር ማስገባት ፈለኩ። ይህንን ርዕስ ሊገልጽ የሚችል ምናምን እንደዚህ መግለጽ ፈለኩ ልበልና ከዛ እዚህ ላይ እቺን ወይም እዚህ ጋር ቴክስት ይሄንን መጻፍ ክሊክ ማድረግ አለብኝ ወይም ይሄኛውን አሁን ለምሳሌ ይሄኛውን አደረኩ ልበልና ከዛ እዚህ ጋር ይኸው እቺንን ፕላስ ምትለዋን ክሊክ አደርጋለሁ። ከዛ እዚህ ስታይሉን እዚህ ጋር መምረጥ እችላለሁ። የተሻለ ነው ብዬ የምለውን ነገር የቴምፕሌት ነው ያመጣልኝ። ነገር ግን ከዛ በፊት እኔ ፎንቱን ለምሳሌ ፎንቱን ማድረግ አለብኝ፣ ማስተካከል አለብኝ። እዚህ ጋር የምፈልገው አይነት ፎንት ከዚህ መምረጥ አለብኝ። ይሄ ይሻላል ብዬ ማስበውን መምረጥ አለብኝ። ለምሳሌ ይሄንን መረጥኩት ልበል፣ ፒስፉል። ይሄንን አሁን ለምሳሌ ወይ ሜታሊክ ምናምን እንደዚህ ነገሮች አሉ፣ ግን ይሄንን መረጥኩት ልበል። ከዛ ይሄን ከመረጥኩ በኋላ ኢንተርቴክስት ይላል። አሁን እዚህ ጋር እንደምታዩት ኢንተርቴክስት ይላል። አሁን የምፈልገውን ቴክስት እዚህ ጋር ልጻፍ። አሁን በእንግሊዘኛ ከሆነ እንደዚህ በቀጥታ ይሄንን እንደዚህ መጻፍ እችላለሁ። በአማርኛም ከሆነ ደግሞ በጣም ቀላል ነው። ያው እንደዚህ አድርጌ በአማርኛ የምፈልገውን እጽፋለሁ እና ውብ ከተማ የሆነችውን አብረን እንጎብኝ። በቃ እንደዚህ እንደዚህ ጻፍኩ። ከዛ እንደዚህ ከጻፍኩ በኋላ አሁን ይሄን የማሰማመር ስራ እንሰራለን። ውብ ከተማ የሆነችውን አብረን እንጎብኝ ብዬ እዚህ ጋር እንትን አድርጌ ያለውና አሁን ይሄ ረዘመ። ወደዚህና ወደዚህ ጫፍና ጫፍ ከዚህ ወደዚህ ገብቶብኛል፣ ወደዚህ ደግሞ አልፎ ሄዷል። ስለዚህ ምን ማድረግ አለብን? አንደኛ ነገር ፎንቱን መቀነስና ማስተካከል ነው። ግን ሳይዙ እንዳለ ደግሞ እንዲሆን ከፈለግን ያው ስታይሉን እዚህ ጋር ስታይል ገብተን አሁን ይሄን ለምሳሌ እንደዚህ ስናደርገው እንደዚህ ያንስልናል። ወይም ደግሞ ከዚህ ጋር እንደዚህ ስናደርገው ሊረዝም ይችላል። ወይም ደግሞ በሌላ መልኩ ደግሞ ሁለት መስመር እንዲሆን ከፈለግን ደግሞ በሁለት መስመር አብረን እንጎብኝ የሚለውን እዚህ ጋር አሁን ኔክስት ብለው እንደዚህ ያጥርልኛል። ከዛ በኋላ እንዳልኩት እዚህ ጋር ወይም ስታይሉ ላይ ገብተን እዚህ ጋር እንትን ማስተካከል እንችላለን። ወይም ደግሞ እዚህኛው ይዘን ጫፏን ይዘን ድራግ ስናደርገው እንደዚህ ስናደርገው እንደዚህ በሰፊው ይመጣልናል ማለት ነው። አሁን ይህም በሰፊው እንደዚህ ከመጣልን በኋላ ከለሩን ደግሞ አሁን ታችኛው ለምሳሌ ቪዲዮ ነጭ ነው፣ እንደገና ይሄኛውም ጽሁፉም ነጭ ነው። ስለዚህ ውበት የለውም። ስለዚህ ውበት እንዲኖረው ምን ማድረግ አለብኝ? ከዚህ ጋር ካሉት ውስጥ እስኪስተካከል ድረስ መምረጥ አለብኝ። ለምሳሌ ይህንን ስመርጠው እንደዚህ ይመጣል። ይህ እንደዚህ እዚህ ጋር አሁን እንዲህ ባረገው ይሄን ቪዲዮ ይሄን እስከ የት ድረስ ነው የሚለውን ያው ብፈልግ እንደዚህ ማርዘም እችላለሁ፣ ወይም ደግሞ እንደዚህ ማሳጠርና ጽሁፉ እንዲሆን እስከምፈልገው ድረስ እንደዚህ አድርጌ እንትን ማድረግ እችላለሁ። እንደ መግቢያ ከሆነ እንደዚህ ማድረግ እችላለሁ። ከዛ ሌላው አሁን ይሄን ገና አልጨረስኩም። ምናልባት ይሄኛው ይሻላል ከለሩ ካልኩ ይሄን እናደርገዋለሁ። ከዛ ሌላ እንዲሆን ሊከፈለኩ ደግሞ አሁንም እዚህ ጋር ካሉት ከለሮች ውስጥ እንደዚህ እያደረኩኝ እየቀያየርኩ ማየት እችላለሁ ማለት ነው። እዚህ ከለሮችን እየመራረጥኩ
ማየት እችላለሁ። ምናልባት እስኪ ይሄኛውን ላድርገው ወይ ደግሞ እንደዚህ ከዚህ እዚህ ላይም እንደዚህ በዚህ መልኩም ደግሞ ማድረግ እንችላለን። ውብ ከተማ የሆነችውን አብረን እንጎብኝ የሚለውን በዚህ መልኩ ማድረግም እንችላለን። ወይም ደግሞ እንዳልኩት እዛ ትራንስፈሬብል እንዲሆን ደግሞ ከፈለግን ደግሞ ያው በዚህ መልኩ ይሄ እንደዚህ አድርጌ እና ሌላው ምንድነው ያው እንግዲህ ይሄን እንደዚህ ካደረግን በኋላ ያው እንደምንፈልገው እንትን መቀያየር እንደምንችል ያው ተነጋግረናል። ከዛ ውጭ ደግሞ አኒሜሽን እነዚህ ያው ለምሳሌ እንደዚህ አይነት አሉ። እነዚህ እዚህ ጋር እዚህ እንትን ማድረግ እንችላለን። ነገር ግን አሁንም ከዚህ ጋር ይሄንን ይሄኛውን አሁን አልፈልገውም፣ ከላይ የተደረበ ነው እንደዚህ። እኔ ግን የምፈልገው ይሄን ነገር ማሰማመር ብቻ ነው የምፈልገው እና ይሄን እንደዚህ ክሊክ አድርጌ እዛ ራሱን ማስተካከል ነው የምፈልገው። አሁን እንደዚህ ያደረኩት ያው በምፈልገው እንግዲህ እንደዚህ ነው ብዬ አሰብኩና እንደዚህ ያደረኩት። ከዛ ያው ስታይሎች እንዳለ አሁን እዚህ ጋር ምን አስተካክልበት ይሄ ነው የቴምፕሌት እዚህ በፊት የተሰሩ እንደዚህ አይነት ነገሮችን መቀየር ከፈለግን ነው። በራሳችን ደግሞ ማድረግ ከፈለግን ያው ፎንቱን በዚህ መልኩ እናስተካክላለን። እንደገና ስታይልስ የሚለውን ከዚህ ጋር ገብተን ያው እዚህ ጋር ጽሁፎች ስታይሎች አለ ያው እነሱን ደግሞ በሱ መልኩ ምናስተካክለው ይሆናል። ኦፓሲቲ የሚለውን ይሄንን ያው ለማጉላትና ለማንተን ለማድረግ እንደዚህ ስናደርገው ይጠፋል፣ እንደዚህ ስናደርገው እንትን ይላል። ይሄው ይሄን በማድረግ እንጠቀማለን። ከዛ ውጭ ደግሞ ሌላው ምንድነው ይሄ እንግዲህ ምን ያህል እንትን ነው የሚለውን አብረን እንትን እንለዋለን። ከዛ ውጭ ያው እንደዚህ ስቀይረው ጽሁፉ ያው ተቀየረ። እንደገና ደግሞ አሁንም ደግሞ ሌላ ነገር ማድረግ ከፈለግንም እንደዚህ ባረገው ደግሞ ያው እንዲህ እያደረግነው ስንሄድ እንትን እያለ እየተቀያየረ ይሄዳል ወደ እንትኑ ማለት ነው። ጽሁፉን እንደምንፈልገው ማድረግ እንችላለን። እንግዲህ የራሳችን እንትን ነው የሚሆነው። እንደዚህ እያደረግን ዋናው ነገር እንደዚህ እያደረግን እንደዚህ ስናደርገው እየተቀየረልን ይሄዳል። እኛ ወደምንፈልገው ጽሁፍ መቀየር እንችላለን ስታይሉን ያው። ወይም ደግሞ ለምሳሌ ሌላ ከዚህ የተለየ ለምሳሌ ይሄን ማድረግ ብፈልግ ይሄንም አድርጌ ሞክር ቻለው እንደዚህ ይመጣል። አሁን እንደዚህ ሳረገው ይሄው እንደዚህ ይመጣል እና ያው እዛ ላይ ያሉትን እንትኖች ስታይሎችን እያየን በዚህ ይሄኛው ይሻላል ብለን የምንለውን ነገር መቀያየር ነው። እንደዚህ እያደረግን ስንቀይረው እንደዚህ ይቀየርልናል። ይሄው እንደዚህ እየተቀየረልን ይሄዳል። ግን አሁን ይሄኛውን አልወደድኩትም። እስኪ ለምሳሌ ይሄኛውን ላድርገው እስኪ እንደዚህ ቢሆን ምናልባት እንደዚህ ይሄም ብዙም አይደለም። ኤንዌይ ያው እናንተ እንደሚመቻችሁ አድርጋችሁ እንትን ታደርጉታላችሁ። የራሳችሁን ከለር ምርጫ የእናንተ ነው። ዋናው አሰራሩ ምን ይመስላል የሚለው ላይ ብቻ ነው ትኩረቱ እንጂ እዛ ውጭ ያለው ነገር ያው እኔ አሁን ለጊዜው ይሄንን ላድርግና በቃ። ከዛ በኋላ ደግሞ ይሄ ነገር አኒሜት እንዲያደርግ ፈልጋለሁ። ስገባ አሁን እዚህ ጋር ገና ሲገባ አኒሜት እያደረገ እንዲገባ ፈልጋለሁ እና ይሄን እዚህ ጋር ክሊክ አደርጋለሁ አኒሜት ከሚለው እዚህ ውስጥ መርጣለሁኝ። አሁን እዚህ ውስጥ ለምሳሌ ስመርጥ ይሄኛውን እንደዚህ አይነት እንዲሆን ሊከፈለኩ አደርገዋለሁ። ከዚህ ውስጥ የትኛው ይሻላል የሚለውን መጀመሪያ ልምረጥና ኦኬ
እስኪ እንግዲህ የኔ ምርጫ እዚህ አንዱን ልምረጠውና ይሄኛውን እስኪ ልምረጥ፣ ይችን ልምረጥና ይኸው እንደዚህ ይመጣልኛል ማለት ነው። ያ ደግሞ ወዲያው እንዳያጥር እንዲረዝም ከፈለኩ ይችን እንደዚህ ሳረጋት ቀስ ብሎ እንደዚህ ያረ ይመጣል። ይኸው እንደዚህ ሳረጋት ይኸው እንደዚህ ውበት ኑሮት እንደዚህ እንዲመጣ ያደርጋል ማለት ነው። ይኸው አሁን ይሄን ቪዲዮ ከዚህ ጋር ፕላይ ሳረገው እንደዚህ ነው የሚመጣው። ይኸው እንደዚህ ይመጣል ማለት ነው። እና ይሄን ይመስላል። ከዛ ደግሞ እንግዲህ ሌላ ቀሪው ምንድነው? ይሄን እንዲህ ካደረግን በኋላ ሌላ ምንድን እናደርጋለን? ቴክስት እንዴት አንሜት እንደምናደርገው ምናምን። ሌላ ደግሞ ለምሳሌ ከዚህ ጋር ላይ ደግሞ እዚች ላይ ሌላ ፒክቸር ማስገባት ብንፈልግ የሆነ ነገር አብሮ ሊገጽ ወይም አንድ ነገር ምናምን ብንፈልግ ምን እናደርጋለን የሚለውን እዚህ ጋር ደግሞ አብረን እናያለን። እዚህ ጋር እንመለስና በዚህችን ክሊክ አድርገን እንመለሳለን። ከዛ ኤዲቲንግ እንገባለን። እዚህ ላይ አሁን ኦቨርሌይ የሚል አለ እዚህ ጋር። አሁን እዚህ ሌላ የሆነ ነገር ማስገባት ከፈለግን ይህን ኦቨርሌይ እንለዋለን። ይህን አሁንም ክሊክ እናድርገዋለን። ከዛ እዚህ ላይ እንግዲህ እኛ የምንፈልገው የሆነ ነገር እንዲገባ ከፈለግን አንድ ታጭር የሆነ ነገር ባገኝ ጥሩ ነበረ። እስኪ ይሄ ነገር ምንድን ነው? ይሄን እንኳን እስኪ የኛውን ልሞክረው። አሁን ይሄን ለምሳሌ ይሄን እንትን አደረኩ ልበልና ይሄን ነገር ኦቨርሌይ እንዲሆን ፈለኩት ማለት አብሮ ከቪዲዮ ላይ አብሮ እንዲገባ ፈለኩት ልበልና ግን ምንድነው ማድረግ ያለብኝ? ይሄን ነገር ድምፁ የእሱን ድምፅ ግን አልፈለኩትም ልበል፣ ወይም ደግሞ የግዴታ የዚህ የራሱ ድምፅ አለው፣ የዚህ የራሱ ድምፅ አለው። እንደገና ደግሞ የሁለቱ አሁን የሁለቱ የራሳቸው ድምፅ አለ ማለት ነው። ስለዚህ የአንደኛውን የግድ ማጥፋት አለብኝ እና የዚህኛውም ከሆነ ማጥፋት ያለብኝ የላይኛውን እንደዚህ አድርጌ ማጥፋት ነው። አሁን ክሊክ ብለው የላይኛው ድምፅ ጠፍቷል። ከዛ ይሄኛው የዚህ ድምፅ ጠፍቷል። ማለት ድምፁን አሁን የዚህኛው ድምፅ እንደዚህ አድርጎ አሁን የለም ድምፁ ጠፍቷል። የዚህ አጠፋሁት ማለት ነው። ስለዚህ ይሄን እንደዚህ ካደረኩ በኋላ ከዚህ በኋላ ያለውን ነገር መቁረጥ አለብኝ። እዚህ ጋር እኔ ብቻውን መሄድ ስለሌለበት እስከዚህ ከደረሰ በኋላ መቁረጥ አለብኝ። ስለዚህ ይሄን እንደዚህ ካደረኩት በኋላ ስፔሊት ለዋለሁ፣ ዲሊት ለዋለሁ። ይሄንን አጠፋሁት። አሁን ከዚህ ጋር እዚህ ላይ ያለው ይሄ ቪዲዮ ግን እስኪ ይሄን ሌላ ላስገባና እንደዚህ ላስገባውና አሁን እዚህ ጋር እንደዚህ አለ እንደዚህ አረኩት። አሁን ይሄን እንትን
ወደዚህ ስቤ ማምጣት እችላለሁ። ወደ መጀመሪያው ላይ እስከ መጀመሪያው እንዲነሳ ማድረግ እችላለሁ። እንደዚህ አብሬ ከዚህ ጋር እንደዚህ አብሮ እንዲጀምር ማድረግ እችላለሁ። አሁን ይሄን አንድ ላይ እንዲሆንልኝ እዚህ በኋላ ያለውን ይሄን የዚህን ማቆረጥ እችላለሁ ማለት ነው። ከዛ ይሄንን ክሊክ አድርጌ እንደዚህ ክሊክ እንደዚህ አደርግና ይሄን አጠፋለሁ። ከዛ አሁን ይሄን ካጠፋው በኋላ ቀጣይ ላደርገው የምችለው ምንድነው? ቀጣይ ላደርግ የምችለው ምንድነው? ይሄን ቪዲዮ ይሄን ነገር ይሄ ድምጽ ሁለት ድምጽ አለ። ስለዚህ አሁን ወይ ያኛውን ድምጹን የዛኛውን እንትን ማድረግ አለብኝ ወይ ደግሞ የዛኛውን ድምጽ እንደዚህ ማድረግ መቻል አለብኝ። ይሄን ድምጽ ማጥፋት አለብኝ አሁን ማለት ነው። ምክንያቱም ይሄ ድምጽ ከዛኛው ጋር አብሮ ስለማይሄድ የዚህን ድምጽ እንደዚህ አጠፋዋለሁ። ያው ቅድም ግን እንዴት አሰራሩ እንዴት ነው የሚለውን ግን አሳይቻቸዋለሁ። ከዛ አሁን ይሄን እንደዚህ ሳደርገው ምንድነው የሚመጣው? አብረን ይሄ እንደዚህ ከዛ ይሄን እንደዚህ ከሰራን በኋላ አሁን ይሄን እንደዚህ ከሰራን በኋላ ሌላ ምንድነው ያው እንትን የሚለን ይሄን ነገር ማስተካከል መቻል አለብን። ይሄን ሳይዙን ሁኔታው ምናምን ማስተካከል አለብን። ከዛ በፊት ግን ይሄኛውን የዚህኛውን ቪዲዮ ሬሾ ማስተካከል መቻል አለብን። ሬሾውን እንዴት እናስተካክላለን? እዚህ ጋር አስፔክት ሬሾ የሚል አለ። ከዚህ አሁን ይሄን አስፔክት ሬሾ የሚለውን እንደዚህ አድርጌ አስፔክት ሬሾ ለምንድን ነው የሚሰራው? ለዩቲዩብ ከሆነ በዚህ በቀጥታ ዝም እንትን ማድረግ እችላለሁ። ነገር ግን አሁን እየሰራሁት ለዩቲዩብ ከሆነ አሁን ባለው እስካሁን ባለው ነገር ነው የምሰራው። እንደዚህ ማድረጌ ቀጥታ እንትን ማድረግ እችላለሁ። ሌላው ለእንትን ከሆነ ደግሞ በዚህ መልኩ ይሄንን የቲክቶክ ምናምን ከሆነ ደግሞ እዚህ ባሉት በዚህ በራሱ በሚመለከተው መቀየር እችላለሁ። ይሄ አሁን ለምሳሌ ይሄ የቲክቶክ ነው። ይሄ እንደዚህ ሲሆን በቲክቶክ ሬሾ ነው የሚሰራው። ይሄ ቲክቶክ ሬሾ ሆኖ በዚህ ደረጃ ነው እየሰራሁት የሚሄደው። ነገር ግን በእንትን ላይ ከሆነ ደግሞ ልክ እንደ ዩቲዩብ ላይ ከሆነ ደግሞ እዚህ ጋር ይሄንን ክሊክ አድርጌ ልካውን በዚህ መልኩ እንደዚህ ነው የሚሆነው ለዩቲዩብ ከሆነ ቪዲዮ የምሰራው ማለት ነው። ስለዚህ እንደምንሰራው እንትን ሁኔታ ሊለያይ ይችላል። ነገር ግን አሁን እኔ ለቲክቶክ ስታይል ልስራ ልበልና በቃ እንደዚህ ሰራዋት። ስለዚህ አሁን እችን በቲክቶክ ስታይል ነው የሰራዋት ማለት ነው። ከዛ እችን እንደዚህ ክሊክ ሳደርጋት የቲክቶክ ስታይል ሆናለች። ነገር ግን ይሄኛው እንትኑ ከላይ እስከታች እንትን አላለም ማለት ስላነሰ ምን ማድረግ አለብኝ? ይሄን እንደዚህ እያደረኩኝ እንትኑን
እንደዚህ አድርጌ እንደዚህ በማድረግ ዙም በማድረግ የራሱን ለቲክቶክ ስታይልም እንዲሆን ማድረግ እችላለሁ ማለት ነው። አሁን እንደዚህ አድርጌ መስራት እችላለሁ። ከዛ አሁን እንግዲህ ይሄን የታችኛውን አሁን እንደዚህ ክሊክ ስናደርገው ያኛው አሁን ይሄ ቪዲዮ ይሄኛው ከላይ ያለው ይሄ እንደዚህ ቦታውን ለምሳሌ እንደዚህ ማድረግ እችላለሁ። ከፈለኩ እንደዚህ አድርጌ ቀስ ያደረገ አሁን መጀመሪያ ላይ ለምሳሌ እንደዚህ እንዲሆን ማድረግ እችላለሁ። ከዛ አሁን ልበልና ከዚህ አካባቢ ላይ እንደዚህ ሆነ ብዬ እንደገና ደግሞ ኬፍሬም በሌላ ቪዲዮ ምሰራውና እንትምለው ቢሆንም ምናልባት እንደዚህ ማየት ከተፈለገ ደግሞ ይሄን በኬፍሬም እንትን ማድረግ ማንቀሳቀስ እችላለሁ ማለት ነው። እንዴት አድርጌ አሁን ለምሳሌ ይሄን ከዚህ ጋር እንደዚህ ኬፍሬም ሰጠዋለሁኝ። ከዛ የተወሰነ እንደዚህ ካጫወት በኋላ እንደገና ይሄን ትንሽ እንደዚህ ያደርገዋለሁ ማለት ነው። አሁንም እንደዚህ ያደርገዋለሁ። እንደዚህ ያደርገዋለሁ። እንደዚህ እንደገና እንደዚህ ባረገው አሁን እንደዚህ አድርጌ እዚህ አሁን መጀመሪያ ላይ እንግዲህ ሲጫወት እንዴት እንደሚሆን እዩት። ይሄን ይመስላል እንግዲህ ቀጣዩና የመጨረሻው እንትናችን የሚሆነው እነዚህን እንደዚህ ካስተካከልን በኋላ አሁን ስራው አልቆለታል ብለን እንበልና ይሄ ስራ አልቆለታል ካልነ ያው ምናልባት ስለ እዚህ ጋር ሌላው ምንድነው በቃ ይሄ ስራው አልቆለታል ብለናል። አሁን እንግዲህ የሚቀረን ምንድነው ለዛሬው ለዚህ ቪዲዮ የሚቀረን ይሄን ቪዲዮ ኤክስፖርት ማድረግ ነው። ስለዚህ ኤክስፖርት ስናደርግ ደግሞ ጥራቱን ሳያጓድል ጥራቱ በተጠበቀ መልኩ እንዴት አድርገን ኤክስፖርት እናደርጋለን የሚለውን ለማየት እንሞክራለን። ይሄን እንግዲህ ለማየት ስንሞክር እዚህ ጋር እዚህ ያው ከላይ በኩል እዚህ ከላይ በኩል እዚህ እንደምናየው እዚህ ጋር ኤክስፖርት ሚል አለ እና ይሄን ከፈለግን ቸክ ማድረግ እንችላለን። ነገሮችን ማስተካከል ምናምን እንችላለን። ግን አሁን ይሄን ለጊዜው እንትን ማለት አልፈለኩም። ስለዚህ ከዚህ ጋር አሁን ይሄ ኤክስፖርት የሚለውን ክሊክ እናደርገዋለን። አሁን ወደ የሚፈለገው እንትን ልናደርግ ነው ማለት ነው። ስለዚህ አሁን ይሄን ኤክስፖርት ስናደርግ እዚህ ጋር ይሄንን አድቨርት ምናምን ያመጣልኛል። ምንድነው የሚለው እንትን ተጠቅመሃል እና ማለት ፍሪ የሆነውን አልተጠቀምኩም ነው የሚለኝ። ለማንኛውም ይሄንን እንትን ላድርገው ካልፈቀደልኝም እቀይረዋለሁኝ። ይሄንን ዶላር ትከፍላለህ ምናምን ነው እያለኝ ያለው። ምክንያቱም ፍሪ ያልሆነ እንትን አኒሜት ምናምን ተጠቅም ያለው ማለት ነው። ስለዚህ ካልፈቀደልኝ ማድረግ የምችለው ሁለት ነገሮችን ተጠቅመሃል እያለኝ ነው። ኦኬ ስለዚህ አሁን ማድረግ ያለብኝ ነገር ምንድነው እንደገና ማስተካከል ሊጠበቅብኝ ነው ማለት ነው። ስለዚህ ከዚህ ጋር ይሄን ድምጽ
ምክንያቱም ክፍያ ስለሚጠይቀኝ ከክፍያ ነፃ የሆነ እንትን ማድረግ መቻል አለብኝ ማለት ነው። እና ይህን ስታይል የዚህን አኒሜሽን ስታይል ፍሪ የሆነ መፈለግ አለብኝ። ወዝጋቸው እንደዚህ ነጥብ ያላቸው እነዚህ ከላይ ዲያመንድ ምልክት ያላቸው በሙሉ የሚከፈልባቸው ናቸው። ስለዚህ አሁን የማይከፈልበትም መፈለግ መቻል አለብኝ ማለት ነው። አሁን ይሄኛው ለምሳሌ የለውም፣ አይከፈልበትም፣ አይከፈልበትም፣ የማይከፈልበትም እነዚህ የማይከፈልባቸው አሉ። ስለዚህ ምናልባት ይሄም ነፃ ይመስለኛል። እስኪ እሱን ልሞክረው። እሱን ልሞክረውና ይሄኛውም የሚከፈልበት አይመስለኝም። ኦኬ አሁን ይህን ክሊክ ላድርግ። አንደኛው ይሄ ነው። ሌላኛው ሁለተኛው ደግሞ ሌላ ምንድን ነበር ተጠቀምኩ ያለኝ ነገር አለ። ኦኬ እንትኑን ደግሞ ይህን ስታይሉን ደግሞ ስመርጥ ደግሞ አሁንም ሌላ የእንትኑን ስታይል ስመርጥ ፎንቱን ስታይል ስመርጥ ይሄንን የሚከፈልበት ነው ብሎኛል። ስለዚህ የወዝጋ አለ የማይከፈልበትን መምረጥ መቻል አለብኝ። ያው ፍሪ እስከሆነ ድረስ የማይከፈልበትን እነዚህ ነጥቦች እንደዚህ ዲያመንድ የሌለባቸው ነገሮች ፍሪ ናቸው። እነዚህ አሁን ፍሪ ናቸው። ስለዚህ እነሱም መግቢያው እንግዲህ ካልከፈል እነሱም መምረጥ አለብን እና በነገራችን ላይ እኔ ባለውበት ሀገር ነው። እናንተ ደግሞ አሁን ለምሳሌ ብዙ ጊዜ ኢትዮጵያ ያለው ነፃ እንደሆነ ነው እና የተለያየ ሀገሮች ላይ ነፃ ሊሆን ይችላል። ያን በዛ መልኩ እንትን አድርጉት። እኔ ግን ያው እዚህ ጋር አሁን ይችን ነፃዋን መምረጥ አለብኝ። እዚህ ጋር ያለችው ነፃ የሆነችውን መምረጥ አለብኝ። እንግዲህ ያን እንደዚህ ካደረኩ በኋላ አሁን እስኪ ኤክስፖርት ልበለውና ደግሞ ልየው። እንግዲህ አሁን ያው ነፃ ስለሆነ ሰጠኝ ማለት ነው። በቃ ኤክስፖርት አደረኩ። ፍሪ ፕሮጀክት ምናምን ይላል። አሁን እዚህ ጋር አልፈልግም። እዚህ እኔ አሁን ማድረግ ያለብኝ ነገር ሼር አድርገው ምናምን እያለኝ ነው። ደን ልበለውና ዝም ብዬ እዛ ምናልባት እንትኔ ላይ ተቀምጦ ከሆነ ቸክ ላድርግ እስኪ። እንግዲህ ተሰርቶ ራሱ እንትን አድርጎ ሰጥቶኝ ከሆነ እዚህ ጋር ቸክ እናድርግ እስኪ። እዚህ ጋላሪ ላይ ገብተን በቃ ይሄን ይመስላል እና አሁን እንግዲህ በዚህ ቪዲዮ ያው በመግቢያችን እንዳልነው ስፕሊት እንዴት ማድረግ እንችላለን፣ እንዴት አድርገን ትሪም ወይም መቆራረጥ መቀጣጠል እንችላለን፣ እንዴት አድርገን ሞሽን መስራት እንችላለን፣ ሞሽን ግራፊክ መስራት እንችላለን፣ ምስሎችን ማንቀሳቀስ እንዴት አድርገን እንደገና ደግሞ የጀርባ ድምጾችን እንዴት አድርገን ማስገባት እንችላለን፣ መቀነስና መጨመር እንዴት እንችላለን፣ እንደገና ደግሞ የጀርባ ማነው ሌላ ምስል እንዴት ማስገባት እንችላለን፣ ጽሁፍ ላይ እንዴት መጻፍ እንችላለን፣ ያንን ጽሁፍ እንዴት ማሳመር እንችላለን፣ ያንን ጽሁፍ እንዴት አድርገን አኒሜት እንዲያደርግ ማድረግ እንችላለን የሚሉትን ነገሮች ለማየት ሞክረናል በዚህ ቪዲዮ። ይሄ ደግሞ ሌላ ኮምፒውተር ዴስክቶፕ ወይም ላፕቶፕ ሳንጠቀም በሞባይላችን በእጃችን በያዝነው ሞባይል ብቻ እንዴት አድርገን ይሄን መስራት እንችላለን የሚለውን ለማየት ሞክረናል። ይሄ ቪዲዮ እንግዲህ ከእንትኑ ይሄን ነው የሚመስለው። ስለዚህ ቪዲዮ በዚህ መልኩ መስራት እንችላለን። በሞባይላችን በመጠቀም ብቻ ይሄን እንትን ማድረግ መስራት እንችላለን። ከዚህ በላይ ደግሞ ሌሎችን ቪዲዮዎችን በተከታታይ እንድሰራላችሁ እንዴት አድርገን ግሪን ስክሪን እንዴት አድርገን ማድረግ እንችላለን ወይም ደግሞ ባክግራውንድን አውቶማቲክ እንዴት ሪሙቭ ማድረግ እንችላለን እና የመሳሰሉት የተለያዩ እንትኖችን ጠቅላላ ስለ ቪዲዮ ኤዲቲንግ ጠለቅ አድርጌ ደግሞ ሌላ በቀጣይ እንዳስተምራችሁ ወይም እንዳሳንትንላችሁ የእናንተን አስተያየት ከዚህ ይሄን ምን ይመስላል እንደገና በቀጣይስ ምን ብሰራ ጥሩ ነው የሚለውን የእናንተን አስተያየት እፈልጋለሁ። እንግዲህ ለነበረን ቆይታ አመሰግናለሁ። ጠቃሚ ነው ብላችሁ ካሰባችሁ ደግሞ ወይም ደግሞ ከዚህ በፊት ይሄን እያበረታታችሁ ይላላችሁት እና ኮሜንት በመስጠት አስተያየት በመስጠት እንደገና ደግሞ ሼር በማድረግ ለሌሎች እንዲዳረስ በማድረግ በማበረታታት ቪዲዮውን እዛው ላይ
ዳውንሎድ ከማድረግ ይልቅ እዛው ላይ እንዲታይ እያያችሁ ምናምን እያበረታታችሁ ያላችሁ ጎኔ ለሆናችሁ ሁሉ ክብር ከፍ ያለ ምስጋና አለኝ። አመሰግናለሁ።